ዘመን ለብዙ ጊዜ ለብዙ ዓመታት የማዳም ቅመም እየተባልን ተጠራን። ቅመም ምግብ ውስጥ ገብቶ እንደሚጠፋ ሁሉ የኛ ማንነት፣ የኛ ጥንካሬ፣ የኛ ልበገር ባይነት፣ የኛ ደፋርነት፣ የኛ ቆራጥነት በቤቱ ስራና በስደት የሚጠፋ መሰላችሁ? እንዳታስቡት። እኛ ከዛም ከምንም በላይ ደፋር፣ ቆራጥ፣ ጀግና፣ ሰጪ፣ ብልህ እኛ ከዛሬ ጀምሮ ይሄንን አሮጌ ስያሜ አውልቀን ጥለነዋል። እኔ አውልቄ ጥየዋለሁ። እኛ እኮ ወርቅ ነን። ወርቅ በእሳት ተፈትኖ እንደሚያልፍ ሁሉ እኛም በስደት እሳት በህይወት ፈተና ተፈትነን ነጥረን የወጣን እንጂ ጠፍተን ያልቀረን ስለሆነን እኛ እኮ ወርቅ ነን። እኛ እኮ ውድ ነን። እኛ እኮ ንጹህ ነን። እኛ እኮ አብረቅራቂ ነን። በባዕድ ሀገር ብቸኝነት ሳይበግረን፣ ናፍቆት ሳይሰብረን፣ ለቤተሰብ ምሰሶ ለሀገር ደግሞ ሲሳይ የሆነ ተጋድሎዎች ነን። ከብዙ ነገር የተጋደልን፣ ብዙ ነገር ያሸነፍን፣ ብዙ ነገር ያለፍን፣ ብዙ ነገር ያየን እኛ እኮ ጠንካሮች ነን። ብዙ ነገር አልፈናል። ብዙ ነገር እናልፋለን። ብዙ ነገር ችለናል። ብዙ ነገር እንችላለን። ብዙ ነገር አይተናል። ገና ብዙ እናያለን። የኛ ፈተና የጀመረው እዚህ ሳይሆን ገና ያኔ ነው። እኛ ተጋድሎ ስለን ተጋድለን የምናሸንፍ ዛሬ ጀምሮ የማዳም ቅመም መባል ይቀርናትም በኩራት ታሪካችንን የሚገልጽ አዲስ ስያሜ ያለን። ይህንን አዲስ ስያሜ ብዙ እህቶች እንዲጋሩት አድርጉልኝ።